በኋላ ላይ ማን እንደሆነ ሲገባን እግዚአብሔር በመስጠትና በመቀበል እናቆማለን። ስለምፈልግህ ነው የምመጣው ስትሉት ምድርን ይሰጣቸዋል። ለምን ይዞ እንደማይሄድ ያውቃል። የዮሐንስ ራእይ የመጽሐፍ ቅዱሳችን የመጨረሻ መጽሐፍ ራእይ ምዕራፍ 3 ራእይ ምዕራፍ 3 ላይ ከቁጥር 14 ጀምሮ እስከ ቁጥር 22 በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው ጌታ ቃል እንደዚህ ይላል። ራእይ ምዕራፍ 3 ከቁጥር 14 ጀምሮ በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔርን ፍጥረት ምንጭ ሆነው እንዲህ ይላል። ቀዝቃዛ ወይም ትኩስ እንዳልሆንክ ሥራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋ ነው። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ ዕውርና የተራቆትክ መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ፣ የራቆትነትን አፍረት እንዳይታይ የምትለብሰው ነጭ ልብስ፣ ለማየትም እንድትችል ዓይንህን የምትኳለውን ኩል ከእኔ እንድትገዛ እመክርሃለሁ። እኔ የምወዳቸውን እገስጻለሁ። ቁጥር 19 እኔ የምወዳቸውን እገስጻለሁ እቀጣለሁም። ስለዚህ ትጋ፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩ ድል የሚነሳውን ከእኔ ጋር በዙፋኔ ላይ እንዲቀመጥ አደርገዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ጌታ የተባረከ ይሁን። ጌታን እጅግ አድርጌ አመሰግናለሁ። እንደገና ጌታን እጅግ አድርጌ አመሰግናለሁ። ስለ እናንተ ሁልጊዜ ጌታን እጅግ አድርጌ አመሰግናለሁ። እውነትን የሚታገስ ጆሮም ልብም ጌታ ስለሰጣችሁ ስለ እናንተ ጌታን እጅግ አድርጌ እባርካለሁ። ዛሬ የራእይ ምዕራፍ 3 ላይ ከቁጥር 14 አካባቢ ጀምሮ ያለውን ነው እንግዲህ ያነበብነውን የጌታ ቃል ማለት ነው። ያነበብነውን የጌታ ቃል ነው አብረን ጥቂት ደቂቃ እንድንካፈል በልቤ ላይ ያለው እንግዲህ አይ ቲንክ እነዚህ ሰባቱ አብያተ ክርስቲያናትን እና ከሰባቱ አብያተ ክርስቲያናት መካከል እንግዲህ በጣም ተዘውትሮ በጣም ብዙ ጊዜ የምንካፈለው አይ ቲንክ ምዕራፍ 3 ቁጥር 7 አካባቢ ጀምሮ ያለቿን የፊላደልፊያ ቤተ ክርስቲያንን በጣም ተዘውትራ እንሰበካታለን። ምክንያቱም እንከን አልባ ቸርች ናት። ምንም አይነት ስተት የለባትም፣ ምንም አይነት እንከን የለባትም። እና እቺ ቸርች እቺ መጨረሻ ላይ ናት ያለችው፣ ከሰባቱ ሰባተኛ ናት። በእርግጥ አደራደሩ ወይንም አቀማመጡ በከተማው ሳይዝም በቸርቹ ሳይዝም በብስለታቸው በድካምና በብርታታቸው አይደለም የተቀመጡት። ከኤፌሶን ተነስቶ የላይከስ ወንዝን ተከትሎ ሜዳ አንድ በጣም ትልቅ የሆነው አውራ ጎዳና አለ እና ያንን አውራ ጎዳና ተከትሎ ነው ዮሐንስ የጻፈው። ስለዚህ ከኤፌሶን ተነሳ። ከዛ የሚቀጥሉት ከተሞች ላይ ያሉ ቸርቾችን መንገዱን ተከትሎ ለምሳሌ ከአዲስ አበባ ተነስተን ወደ ሐዋሳ ብንሄድ አዲስ አበባ ብለን ደብረ ዘይት ብለን ሞጆ ብለን መንገዱን ተከትለን ብንሄድ እንደዛ ነው የተጻፈው እንጂ በጣም የተለየ አይነት ስዕል እንዳሰጧቸው ራንደምሊ ነው የደረደራቸው ዮሐንስ መንገድ ተከትሎ ስለጻፈ ማለት ነው እንጂ አሁን የተለየ ኳሊቲ የተለየ ድካም እየተፈለገ አይደለም ቸርቾቹን የደረደራቸው። እና የመጨረሻ ተደረጋ ተቀምጣለች። ጫፍ ላይ የመንገዱ ጫፍ ላይ ነው ያለችው። በሂራፖሊስና ኦላሲያስ መሃል ያለች ከተማ ናት። ትንሹ እስያ የሚባለው አካባቢ ያለች ከተማ ናት እና ከተማይቱ በጣም ሴሌብሬት ሲቲ ናት። በጣም የምትታወቅ በጣም ዝነኛ አይነት ከተማ ናት። በጣም ትልቅም ከተማ ናትና ትምክተኛ አይነት ከተማ ናት እና ጌታ ኢየሱስ ክርስቶስ ቤተ ክርስቲያኒቱ ላይ የሚናገረው ነገር በሙሉ ባይዘው ከተማው ላይ ያለውን ጉዳይ ነው ቸርች እያወራ ያለው። የከተማይቱ ካራክተር ነው ባይዘው እየተነሳ ያለው። ሊትራሊ ቸርች ውስጥ የገባው ከተማው ነው። ከተማው ቸርች ገብቶ ነው። ዓለሙ ቤተ ክርስቲያን ገብቶ ነው። አሁን ቸርች ናት ወደ ዓለም እንድትሄድ አውትሪች ተነግሮ የነበረው ዓለም ወደ ቸርች አውትሪች ወጥቶ እና ወደ ቸርቿ የከተማው ካራክተር በሙሉ ገብቷል። እና እንዳልኳችሁ ከተማይቱ በጣም ቅንጡ የሆኑ ኑሮ የሚኖርበት አይነት ከተማ ናት። በዛ ዘመን ራሷን ችላ የቆመች አይነት በጣም ሰፊ አይነት ከተማ ናት። እና ወንድማችን ሐዋርያው ቅዱስ ዮሐንስ
ይህንን ራእይ ሲመለከት ለኤፌሶን መናገር ጀምሮ እንግዲህ እያሳየው ያለው ጌታ ኢየሱስ ክርስቶስ ነው። አሁን ዮሐንስ አይደለም የቸርቿን ድካምና ብርታት እየተናገረ ያለው እና ይሄንን ማን ነው የሚናገረው ይላሉ የሎዶቅያ አብያተ ክርስቲያን። የሎዶቅያ ቸርች አንድ ቸርች ናት፣ ግን አሁን የተጻፈው እንደምታውቁት መንፈስ ለአብያተ ክርስቲያናት የሚለው ነው የሚለው። ስለዚህ ይሄ ደብዳቤ ሎዶቅያ ቸርች ብቻ ሳይሆን ወደ ኋላ ተመልሶም ይነበባል ሌሎች ቸርቾች ላይ። የፊላደልፊያም አሁን ለአብያተ ክርስቲያናት ይላል ሲዘጋው። ስለዚህ ዘዋሪ ደብዳቤ ነው፣ ሰርኩላር ነው ደብዳቤው። እዛ አካባቢ ላሉ አብያተ ክርስቲያናት በሙሉ እየተዞረ ይነበባል። አይ ቲንክ ይሄ ደብዳቤ ቆላሲያስ ሄዶ ተነበዋል። የቆላሲያስ ደብዳቤ ደግሞ ሎዶቅያ መጥቶ ተነበዋል። በመካከላቸው 10 ማይል ወይንም 15 ኪሎ ሜትር ብቻ ነው ያለው። ስለዚህ አሁን ሎዶቅያ ከተማ ላይ የነበሩ አገልጋዮች ለምሳሌ ቆላሲያስ ደብዳቤ ላይ ሜንሽን የተደረጉ አሉ። ቆላሲያስ 4:17 አካባቢ ለምሳሌ አክርጳ የተባለ ወንድም አክርጳ የሎዶቅያ ቤተክርስቲያን እረኛ ነበር እና ጳውሎስ የቆላሲያስ ደብዳቤን ሲጽፈው ለአክርጳ ከጌታ የተቀበልከውን አገልግሎት ፈጽም ብላችሁ ንገሩልኝ ይላል። በጣም ቀላል አይደለም አይደል? አሁን ንግግሩ አሁን ደብዳቤ አይመስልም። አሁን ቆላሲያስ ቸርች ሲነበብ ቅርብናትና እኔ መምጣት ስለማልችል አለ ጳውሎስ። እኔ መምጣት አልችልም። የቆላሲያስንም ቸርች የሎዶቅያንም ቸርች ጳውሎስ አልተከላትም እና ሞስት ፕሮባብሊ ተክሏል ተብሎ የሚታመነው ቆላሲያስንም ሎዶቅያንም ኤጳፍራ ነው ተክሏል ተብሎ የሚታመነው። ኤጳፍራ የነፊሊሞናች ቤት ነው አይደለ? ቆላሲያስን የተከላት። ከዛ ሎዶቅያ ደግሞ መጥቶ ደግሞ የሆነ ቦታ ደግሞ ፈልጎ ቸርቿን ተከላት። ጌታ ይባረክ። እና አክርጳ ደግሞ የፊሊሞና ልጅ ነው ይባላል። ፊሊሞና ማለት የቆላሲያስ ቸርች እሱ ቤት ነች። እና የሰውየው ልጅ አድጎ አገልጋይ ነው። ሰውየው አገልጋይ አይደለም፣ ፊሊሞና አገልጋይ አይደለም፣ ቤቱን ለቸርች ሰጥቶ ነው። ልጁ ግን አድጎ አክርጳ አገልጋይ ሆነና የሎዶቅያ ቸርች እንደ ፓስተር አይነት ሲሆን ጳውሎስ ለአክርጳ ንገሩልኝ፣ ምንም በለው ከጌታ የተቀበልከውን አገልግሎትን ፈጽም። አገልግሎቱን እኔ አይደለም የሰጠው፣ አገልግሎቱን ኤጳፍራ አይደለም የሰጠ፣ አገልግሎቱን የሰጠ ጌታ ነው። ከጌታ ነው የተቀበልከው፣ ፈጽመው አደራ። ውስጡ ፔናሊቲ ያለው ወሬው ብትፈጽም ጥሩ ነው ሲል ጳውሎስ ባትፈጽመው ችግር የለውም አይደለም። የሰጠ ጌታ ስለሆነ ከፈጸምከው ይሸልማል፣ ካልፈጸምከው ይጠይቅሃል ነው። ስለዚህ በጣም ሲሪየስ የሆነ ጳውሎስ አሁን ብዙ ማያገኛቸውን ሰዎች ነው ትንሽ ትሪት የሚያደርጋቸው። እግዚአብሔርም በጣም ከተጠጋኸው ብዙ ቁም ነገሩ ነው፣ ብዙ ኢንተርቴን አያረግም እና ፔናሊቲውም ሲሪየስ ነው። የተጠጉ ሰዎች ለምሳሌ እስራኤል እንደፈለገ ሲያምፅ ብትመለሱ ይሻላል ይላል ቆሞ። ሙሴ አንዴ ሲስት አትገባም አለው። ለምንድን ነው ሲሪየስ ሆነ? ታቀኛለህ አንተ እንዴት ሚሳረከኛል? እነሱ አያቁኝ፣ አንተ ታቀኛለህ። ለአንተ በተገለጥኩበት መጠን ለማን ተገልጬ አውቃለሁ ነው። በጣም ስለምንታቀኝ አይቻልም አለ። ቢለምነው ደግመህ እንዳትጠይቀኝ ሁሉ አለ። እና እቺ ቸርች በቆላሲያስ ደብዳቤ ላይ ብቻ 4 ስሟ ተጠቅሷል። ሎዶቅያ። እንደውም ምዕራፍ 2 ላይ አንድ በጣም አስደናቂ ነገር ይናገራል ጳውሎስ። በአይን አይተውኝ ስለማያውቁት ይልና ሜንሽን የሚያደርገው አንዱ ሎዶቅያ ነው አይደል? ስለ እነርሱ ምን ያክል መጋደል እንዳለኝ እንድታውቁ እፈልጋለሁ አለ። እጋድ ለሎዶቅያ ቸርች ጳውሎስ ተንበርክኮ ይጸልያል። እጋድ በአካል እኮ አያውቃቸውም፣ መጥቶ አያውቅም ሎዶቅያ። እነሱም አይተውት አያውቁም፣ በዝና ነው የሚያውቁት። እየተጋደልኩ ነው ለእናንተ። ምን እያልክ? የክብር ተስፋ የሆነው የጥበብና የእውቀት ሁሉ ሀብት የሆነውን ክርስቶስን እንድታውቁ። ለሎዶቅያ ቸርች ምንድነው የምጸልየው ጳውሎስ? የክብር ተስፋ ነው ኢየሱስ። ቀጥሎስ የጥበብና የእውቀት ሁሉ ሀብት ነው እና እሱን እንዲያውቁ። አይተውት አያውቁም። የሚጸልይላቸው ስለ ብልጽግናቸው አይደለም፣ ስለ ብርሃን ነው የሚጸልየው ጳውሎስ። ቸርቿ ለብልጽግና የምትጸልይላት ቸርች አይደለችም፣ የተባረከች ናት። ኦልሬዲ ከተማይቱ በጣም የተባረከች ናት። ትልልቅ ኢንዱስትሪ አለ ከተማው ላይ። ሎዶቅያ አንዱ በጣም የምትታወቀው ቴክስታይል ኢንዱስትሪ በጣም አላት። ራቁት ነህ የሚለው እኮ ለብሰው አስቸግረውት ነው። በጣም ማስካራ አይን ኩል ማስካራ ምናምን በጣም ትልልቅ ኤክስፖርት አላት። የአይን ኩል ከኔ ግዛ እውርነ የሚለው እኮ ለዛ ነው። እውርነ አለን አሉት። አንፈልግ ሰልፍ ሰፊሽንሲ ይገላል ቸርች ውስጥ።
እግዚአብሔሮች ችለናል ካልክ አከተመልህ። ዲፔንደብል ነው መሆን ያለበት ወዳቂ እግዚአብሔር ላይ እጁ ላይ ተደጋፊ። ከጸጋ ውጭ ምን አለኝ? እውነቴን ነው የምላችሁ። ምን አለንና አፍተሮልስ በምን እንመካለን? ትንፋሹ እሱ አይደል እንዴ? ምን ብንሰራ በህይወት ኖረን ነው እፍ ያለው እሱ ነው ቢል እግዚአብሔር ቶሎ ቶሎ ስለማይተነፍስ እንጂ አንዴ እፍ ብሎ ቶሎ አይልም። አሁን 6000 ዓመት ሆኖ ታካለ አሁን ሰሞኑን ይላል ያልቃል። አሜን በሏ። ሰማይና ምድር እንዳረጀ ጨርቅ ይረግፋሉ። አይቻልም። ምን ላይ ተደግፌ ነው አልፈልግም ብለው ቸርቿ እንደሱ አለችው። ባይዘው አላችሁኛው ሰልፍ ሰፊሽንሲ በቃን ችለናል። ይኸውላችሁ ወይ ቸርቹን እርግፍ አድርገው አልተውትም፣ ወይ መንፈሳዊነቱን አልያዙትም። ሀፋፍ ለብ ብለሃል። ለብ ብለሃል ምን አለ መሰላችሁ? ከከተማው አንፃር ነው። አሁን ለብ ያለ ውሃ ምናምን እናንተ ታስረዱኛላችሁ በኋላ። ከከተማው አንፃር ውሃ አለ። ወንዝ አላቸው። ባይዘው ወንዝ ስላችሁ ይሄ ትልቅ ወንዝ አይነት ሳይሆን ኖርማል ወንዝ ነው። ስትሪምስ አይነት ምንጮች ናቸው፣ ግን ወንዝ ሆነዋል። እና ውሃው ከሂራፖሊስ ይነሳና ሎዶቅያን አቋርጦ ቆላሲያስ ነው የሚገባው። ውሃው ከሂራፖሊስ ሲነሳ በጣም ትኩስ ነው፣ እሳት ነው። ቆላሲያስ ሲደርስ ቀዝቃዛ ነው። ሎዶቅያ ጋር ለብ ይላል ወንዙ እና ላይ እሳት ነው። እዚህ ጋር ሲመጣ ትኩስም አይደለም ቀዝቃዛም አይደለም። እታች ሴት ደግሞ በረዶ ነው። በዛና በዛ ጥግና ጥግ ያለው ይሻለኛል አለ እግዚአብሔር። ለብ ብለሃል ምን ላርግህ አለው። እዚህ ውስጥ ተንከራተተ አፌ ውስጥ ልተፈው እንዳሉት አይሆንም አለ። በቃ ያስብለኛል። ስታንድ የላትም ቸርቹ። ጌታ ይባረክ። ሲጀምርም ብሎ ነው የጀመረው ስለ ኢየሱስ ማንነቱ ነው አይደል የጀመረው? ማንነቱ ማን የላከው ሲሉት አሜን የሆነው አሜን ነኝ አለ ኢየሱስ። እኔ አሜን የሆነው ብሎ ጀመረ። ትዝ ይላችኋል ሁለተኛ ቆሮንቶስ ምዕራፍ 1 ላይ ባነብላችሁ በጣም ደስ ይለኝ እሱን ክፍል። ሁለተኛ ቆሮንቶስ ላይ ምዕራፍ 1 ቁጥር 20 እንደዚህ ይላል፣ በእግዚአብሔር የተሰጡ ተስፋዎች ሁሉ አዎን የሚሆኑት በእርሱ ነውና እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው። ኢየሱስ የእግዚአብሔር የስ ነው። እግዚአብሔር የስ የሚለው ልጁ ላይ ነው፣ በማንም አይልም። ብሉይ ኪዳን በሙሉ ተስፋ ነው። ይፈወሱ፣ ይዳኑ፣ ነፃ ይውጡ። ኢየሱስ ልክ መስቀል ላይ ሲሞት እግዚአብሔር ተፈወሱ አለ። እግዚአብሔር ከሰማይ ብሉይ ኪዳን ላይ ለተናገረው የትንቢት ቃል በሙሉ እግዚአብሔር ማረጋገጫ የሰጠው በልጁ ነው። አሜን አለ እግዚአብሔር። ይፈጸም፣ ይሁን፣ ነፃ ይውጡ፣ ኃጢአተኛው ይጽደቅ፣ በደለኛው ነፃ ይውጣ፣ ከዘላለም ወደ ዘላለም ይሻገሩ። እግዚአብሔር አሜን ያለው እግዚአብሔር የስ ይሁንልኝ ያለው በልጁ ነው። አሜን የሆነው አንድ ክፍል አውጡ እስቲ እዚሁ ራእይ ምዕራፍ 19 ላይ 19:11 ላይ ላንብብላችሁ። እንደዚህ ይላል፣ ከዚያም ሰማይም ተከፍቶ አየሁ፣ እነሆ አንድ ነጭ ፈረስ ነበር፣ በፈረሱም ላይ ታማኝና እውነተኛ የሚባል ተቀምጦ ነበር። እርሱም በጽድቅ ይፈርዳል፣ ይዋጋል። አሜን። ታማኝና እውነተኛ የሆነ እርሱ እንዲህ ይላል። ከዮሐንስ ጋር እያያዝም ከጥላውን ጋር እያያዝም መልእክቱ ባለቤቱ ሌላ ነው። ዮሐንስ መልእክተኛ ብቻ ነው። ባለቤቱ ሌላ ነው። አድራሽ ነው ዮሐንስ። ስለዚህ መልእክቱ የሚነገረው በላኪው በባለቤቱ ስልጣንና መጠን ነው። በዮሐንስ ልክ አይነገርም። ፍጥሞ ነው፣ እስረኛ ነው፣ በፈላ ዘይት እግሩ እየተቀቀለ ነው፣ አርጅቷል፣ 90ዎቹን ጀምሯል። እድሜው 80ዎቹ ማገባደጃ ላይ ነው። 90ዎቹን ጀምሯል። ኦሬዲ 93 ኤዲ አካባቢ ነው። ሊሞት ነው። ዮሐንስ ወደ ጌታ ሊጠቀለል ነው። በጣም ያረጀ ሽማግሌ ነው። ግን መልእክቱ ኢየሱስ የተጻፈው ከፍጥሞ ነገ ይሙት ይኑር እርግጠኛ ያልሆነ ሰው ነው የጻፈው።
አንዳንዶች ምን ይላሉ? ዮሐንስ ኤፌሶን መጥቶ ነው የጻፈው ይላሉ። አይደለም፣ ፍጥሞ ሆኖ ነው የጻፈው። የሚገርማችሁ እንዴት አድርጎ እንደጻፈው ታውቃላችሁ? ዮሐንስ ራእዩ ልክ ሲያይ መለኮት ራእዩን ሲያሳየው ነገ ዶሜቲያን የሚባል ነበር ቄሳሩ። እነ ኔሮ ምናምን አይደሉም። ኔሮ ኦልሬዲ ሞቶ እና ጳውሎስና እነ ጴጥሮስን ያሰቃየ የነበረው ኔሮ ሞቶ ዶሜቲያን መጥቷል። ደፐርሺያን የሚሉት በአማርኛ ዶሜቲያን። እና ዶሜቲያን እጅግ በጣም ክፉ ነው፣ ጨካኝ ነው፣ ሊገለው ይችላል ነገ ድንገት። ራእዩን አይቼ ባልወጣ እስከዚህ እስር ቤት፣ ምክንያቱም ጌታ ኢየሱስ ክርስቶስ ከዚህ እስር ቤት አወጣለሁ የሚል ተስፋ አልሰጠው። ራእይ መጽሐፍ ላይ አይዞ ከእስር ቤት ትወጣለህ የሚል ተስፋ አልሰጠው። ዝም ብሎ ነው ራእዩን አሳይቶ ትቶት ነው ሄደው። ስለዚህ ነገ ከነገ ወዲያ ብገደልስ አለ። ስለዚህ ያየሁትን ይዤ ለምን እሞታለሁ አለና የሮም ወታደሮችን ለምኖ ከሚበላው ምግብ የተወሰነውን አስቀርቶ መጻፊያ ወረቀትና ቀለም እንዲሰጡት ለመናቸው። በዘይት እየተቀቀለ እየተገረፈ ኔክድ ነው፣ እርቃኑን ነው። በረዶ ላይ ይጥሉታል፣ ያወጡትና የፈላ ዘይት ውስጥ ይከቱታል። ሲቃዩ ሲቃይ አይደለም። በዛ ውስጥ ደግሞ ምናልባት በቀን አንዴና ሁለቴ ብቻ ነው የሚበላው። ከሱም ላይ ሲቃይ ጨምሮ መልእክት ሊጽፍ እያለፈ ያለው መንገድ ከበቂ በላይ ኮምፕሌን ለማድረግ ይመቻል። ዮሐንስ ግን ምናለ የተወሰነውን ምግብ ቀንሱልኝና እምጽፍበትን ፓፒረሷንና ቀለሟን ስጡ። ሲሰጡት ያየውን ራእይ ጽፎ ሳይፈታ ቀድሞ ላከው። ባልወጣ ራእዩ ይውጣ ብሎ 66ኛው መጽሐፍ ጻፈ። ስክሪፕቸር ዮሐንስ ለሰባቱ አብያተ ክርስቲያን ያየው ራእይ ብቻ አይደለም፣ ዘ ሆል ዩኒቨርሳል የክርስቶስን ቤተ ክርስቲያን ነው ያያት። የሎዶቅያ ቸርች የመጨረሻውን ዘመን ቤተ ክርስቲያን ተወከላለች የምትባለው ቸርች ናት። ላስት ዴይስ ላይ አጠቃላይ አሁን እንደ ሎካል ቸርች ይቺን ቸርች አይደለም እያወራን ያለ ነው። እንደ አጠቃላይ የመጨረሻው ዘመን ላይ ያለችውን ቸርች የምትወክላት ይቺ ቸርች ናት። ስለዚህ ዮሐንስ ቀድሞ ጽፎት ላከው። ደግነቱ ዮሐንስ አልሞተም፣ ፍጥሞ ዶሜቲያን ፈታው። ኦሬዲ አልቋል እኮ ሰውየው። አጥንትና ስጋው በፈላ ዘይት ፈራርሷል። የፈላ ዘይት ፈራርሷል። ውልቅልቅ ያለ ድቅቅ ያለ ሰውዬ ኤፌሶን መጣ እና ቀድሞ ደብዳቤ ኤፌሶን መጥቷል። እሱ በኋላ ላይ መጣ እና ጢሞቴዎስ ነው ፓስተሩ። በጢሞቴዎስ ፓስቶራል እንትን ስር ገብቶ ቁጭ አለ። አስባችሁ ጢሞቴዎስ እንዴት እንደሚሰቃይ ዮሐንስን የሚያክል ግዙፍ ሐዋርያ ፊት ለፊቱ ቁጭ ብሎ ሲሰብክ ወይኔ ይላል። ወይኔ ጳውሎስ ማንም ታናሽነትን አይናቀው። የኤፌሶን ቸርች ማለት በጣም ከባድ ቸርች ናት። የኤፌሶን ቸርች ፊልጶስ እኮ አለ ቸርች ውስጥ። ፊልጶስ ማለት የሰማሪያ ከተማን ሪቫይቫል የመራው ሰውዬ ማለት። ፊልጶስ ሰማሪያን በወንጌል ሲበጠብጥ እኮ ጢሞቴዎስ እኮ ገና አልተወለደም። ጢሞቴዎስ ሳይወለድ ሰውየው ድፍን ከተማ ዊን የሚያደርግ ነው። ብቸኛ ወንጌላዊ ተብሎ አዲስ ኪዳን የተጠራ በዚህ ኦፊስ ብቸኛ ነው በመጠራት ፊልጶስ። እሱ የቸርች ሜምበር ነው። 5 ትንቢት የሚናገሩ ሴት ልጆቹን ይዞ መጥቶ ቁጭ ብሎ ቸርች ይካፈላል። ጢሞቴዎስ ነፍሱ ተጨነቀ። ሰው በጣም ሲበዝል ነው ዝቅ የሚለው። ክብር ለኢየሱስ ይሁን። እና እኔ ሁሌ እንደምለው ነው በእውነት እኔ እጨነቃለሁ። ሐዋርያው ዮሐንስ ያለበት ጉባኤ አፍተር ኦል መስበክም የሚቻል አይነት ነገር አይደለም። ምክንያቱም እናንተ ስትሰብኩ ኢየሱስና ሐዋርያቱ ትላላችሁ፣ ዮሐንስ ሲሰብክ እኔና ኢየሱስ ይላል። ኢየሱስን በአካል ከሚያውቅ ሰው ጋር መኖር ከባድ ነው በእውነት። እና አሜን የሆነው ደግሞም ታማኝና እውነተኛ ምስክር። ይሄም ቅድም ባነበብኩላችሁ ራእይ ምዕራፍ 19:11 ላይ የተጻፈ ጽሑፍ ነው አይደል? ታማኝና እውነተኛ ምስክር የሆነው ኢየሱስ የተጠራበት ስም ነው። ኤርሚያስ መጽሐፍ ላይ እግዚአብሔር አብ ተጠርቷል በዚህ ስም። እግዚአብሔር አብ በዚህ ስም ተጠርቷል። ታማኝና እውነተኛ ምስክር የሆነውን እግዚአብሔርን በእናንተ ላይ ጠራዋለሁ ይላል ኤርሚያስ። የትኛውን እግዚአብሔርን? ታማኝና እውነተኛ ምስክር የሆነውን። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ መጨረሻ ላይ የሚያስቀምጠው ማን ነው ሌላ ሲሉት የእግዚአብሔር ፍጥረት ሁሉ ምንጭ ሆነ። ፈጣሪ እግዚአብሔር ነው። የፍጥረት ሁሉ ምንጭ ግን ኢየሱስ ነው። ፋውንቴን ነው፣ የክሪኤሽን ፋውንቴን። እሱ እንዲህ ይላል
የሎዶቅያ ቸርች በጣም ፋንሲ ነው ሰው እና በጣም የሰለሞን ቤተ መቅደስ አይነት አድርገው ነው የሰሩት። ጌታ ኢየሱስ ክርስቶስ ጉዳዩ ከህንጻው ጋር አይደለም ጉዳዩ ከለበሱት ጨርቅ ጋርም አይደለም። እያወራ ያለው ባይዘው ዘንጣችኋል አልዘነጣችሁም አይደለም። እሱ አይደለም ወሬው። ስራህን አውቃለሁ። ስራ ህይወትህ ነው እንጂ አሁን እሱ እያወራ ያለው ከላይ ስለሚለበስና ስለማይለበስ ጉዳይ አይደለም። ህይወት ነው። ትኩስ ወይንም በራድ አይደለም ለብ ብለህብኛል የሚለው እኮ ስራህን አውቃለሁ። ጎናቸው ያለውን ሰው እሳቱን በሉት፣ ንደድ በሉት። አትቀዝቅዝ እንዴ አትቀዝቅዝ። በራድ ወይንም ትኩስ አይደለም ሲል እኮ ትኩሱን ነው። በጣም ቀዝቃዛውማ አፍተሮል ቦርናጌን አይደለም። በረዶማ ሲጀመርም ብርሃን የለውም። አንተ የተወሰነ የምታውቀው ነገር አለው፣ ትተኸዋል። ሌላ ነገር ውጦሃል፣ ሌላ ነገር ይዞሃል። ልቀቀው፣ ውጣ ከመሃል። የህይወት አቋማቸው ነው። ስራህን አውቃለሁ ነው የሚለው። ይኸው አንብቡት እናንተ። ስራህን አውቃለሁ። ከሁለት አንዱ ብትሆን፣ በጣም ትኩስ ብትሆን አበረታታለሁ፣ በጣም በራድ ብትሆን ደግሞ ወንጌል ነግሬ አድነሃለሁ ነው። ሀፋፍ እንዳልሰብክ ቸርች ነህ፣ እንዳልተው በጌታ አይደለም ነው። አንዳንድ ሰው እኮ ትራክት ስጠው ይላል፣ ጌታ ይባረክ ይላል። ልሰጠው ለብ ያለ ክርስቲያን ጂሰስ ወይ ነጭ ወይ ጥቁር አይደል፣ ኢን ቢትዊን አትሁን፣ ግሬ አትሁን። ወይ ድብን ያለ ጥቁሩ ነው ወይ ነጩ ነው። መሃል ላይ ከሆነ ግን በጣም አስቸጋሪ ነው። ያዕቆብ ትዝ ይላችኋል፣ ያዕቆብ መልእክት ምዕራፍ 1 ለሚወላውል አይደለም የሚለው። እሱ አንዳች ነገር ከእግዚአብሔር እንደማይቀበል ይወቅ ይላል። የሚወላውል ማለት ምን ማለት ነው? ሳይድ ያልያዘ ማለት እኮ። እኔ በጣም አንድ መጽሐፍ ቅዱስ ላይ በጣም በእውነት ከምነካባቸው የመጽሐፍ ቅዱስ የወንጌላት ታሪኮች መካከል አንዱ ጴጥሮስ የሰመጠበት ታሪክ። ጴጥሮስ በጣም እኮ አስተማሪ ነው። በኑሮ ነው ያስተማረን። ባይዘው እየኖረ ያስተማረን እኮ ጴጥሮስ ነው፣ እየተሳሳተ። አሁን ዮሐንስ እኮ ሲሳሳት አታውቁትም፣ ቀስ ብሎ ነው የሚሄደው። በጣም ከተሳሳተም አይመለስም ዮሐንስ፣ አቅዶ ነው የሚሳሳተው። ጴጥሮስስ ዥው ነው የሚለው እና ኢየሱስም እጁ ፈጣን ነው ጴጥሮስ ጋር፣ አየር ላይ ነው የሚቀልበው፣ ይሄዳል። ትዝ ይላችኋል፣ እየሄዱ እያለ በታንኳ ማዕበል ሲነሳ ጌታ ኢየሱስ ውሃ ላይ እየተራመደ መጣ። እኔ እርግጠኛ ነኝ ራሱ ነው ያለው ምትሃት ነው እና ምትሃት። ምክንያቱም መጀመሪያ ቻሌንጁ ማዕበል ነው፣ ናቹራል ነው። አሁን ኢየሱስ እየተራመደ ሲመጣ ምትሃት ከሆነ ስፒሪቹዋልም ሆነ በቃ አለቀልን ሲሉ ጌታ ኢየሱስ እየመጣ እያለ በሰው ሁሉ ልብ ያለውን ያውቃል። እና ትርምስምስ ነገር ሲሉ ሩቅ እኮ ነው፣ ገና ከሩቅ ነው ያዩት። ባይዘው ምትሃት ነው ሲሉ ጮክ ብሎ፣ ምክንያቱም ዝም ብሎ ከቆመ ብዙ የስህተት ትምህርት ድራይቭ ያደርጋሉ። ስለቶሎ ብሎ እኔ ነኝ አይዟችሁ ምትሃት አይደለም እኔ ነኝ ሲል ጴጥሮስ ጌታ ሆይ አለው። አሁን ምትሃት ብሎ ጌታ ሆይ አለው። አቤት ሲለው አንተ ከሆንክ እዘዘኝ። በጣም በእውነት እኛ ብንሆን መንፈሳዊ ሆነን አይናችንን ጨፍነን እንደዚህ ብለን ነው የሚመጣው። ማንም ኋላ የሚሄድ የለም። እዘዘኝ ሲለው ምንድን ነው ያለው ጌታ ኢየሱስ? ና ደህና እኮ ኢየሱስ እየመጣ ነበር። አንተ ከሆንክ እዘዘኝ ሲለው ቆመ። ና እንደሱማ ከሆነማ ና እኔ እዛ ድረስ ከምመጣ አስበዋል። እግሩን ሲያወጣ ከታንኳ አትሂድ ይሉታል አይደል? እዛ ውስጥ አሁን በጌታ ያልሆኑ አሉ። ይሁዳ ለምሳሌ በጌታ አይደለም። ቶማስም በኋላ ነው ወደ ጌታ የመጣው። እንዲህ ነክተው የማያምኑ አሉ እኮ። አትሂድ አንተ ተው፣ ረፍ፣ ተው ትሰምጣለህ፣ ይበላል። ይዋ ከፈለገ ራሱ ይምጣ ሲሉ ለማንኛውም እየተራመደ አይደል? ቼክ እናድርገው ብሎ ቼክ ሲያደርገው አይደል ፖርጨቅ የሚለው ውሃ አለለት። ቆይ ልቀቁ ብሎ ሄደ። ባይዘው እየተራመደ ኢየሱስን እያየው ነው። ጌታ ሆይ እየመጣው ነው አለ።
እናንተ ብትሆኑ ማለት ነው የምንለው እኮ ነው አለው ጌታ ኢየሱስስ ብዙ አይልም ታውቃላችሁ አንዴ ነው ና ይላል በቃ ከዛ እየተራመደ ጴጥሮስ እየሄደ እያለ ጠላት አይጠፋ ጌታን እያየ ስትሄድ እኮ የሚስብን እንደዚህ ይሄድ ትዛል ወደ አይምሮ ሲመለስ ውሃ ላይ ነው ቀጥሎ ሌሊት ነው ቀጥሎ ማዕበል ነው ምን ሆኜ ነው አረ እንደሱ ከሆነ አይደል ምን ነክቶኝ አሁን ጴጥሮስ ባይዘው አሳ አጥማጅ ስለሆነ ውሃ ስለሚያውቅ ነው የሰመጠው ኖሌጁ ላይ ሪስክ አለው የምታውቀው ነገር ላይ ደፋር አትሆን ማቴዎስ ቢሆን አይሰምጥም ቀራጭ ይሄ ነገር መሬት ነው ማለት ነው ብሎ ነው የሚሄደው አይደል ማወቅ ኖሌጅ በጣም ሲሰምጥ ጌታ ሆይ ጠፋው አሁን እየሰመጠ ጌታ ይባረክ አለን ምናምን ቢል ይሞታል ሊትራሊ ኢየሱስ ቆሞ ነው የሚያየው ወየው ጠፋው ሲልስ ኢየሱስ መጣ አንተ አለው እምነት የጎደለ ኢን ቢትዊን አይደለም ጴጥሮስ በማመንና ባለማመን መሃል አይደለም አላመነም ገለጠ ራሱ አለቀልኝ በቃ አላመንኩም እውነቷን ተናግረ እጅ ተይዞ ተጣል አታስመስሉ አሜን በሏ አታስመስሉ ከልቤ ነው የምነግራችሁ ስለምወዳችሁ በእውነት ሰማይ እንድገቡ አይደለም ኦሬዲ ገብታችኋል ያመነ ሰው ይገባል ምንም ጥርጥር የለው እኔ ለሰማይ አይደለም የምነግራችሁ ሰማይ ስትሄዱ ግን እንድትሸለሙ ሽልማቱን ነው ለመዳን እምነት በቂ ነው ስራው ግን ሽልማት ነው አክሊል አለ ሰማይ እስቲ አሜን በሏ ጌታ ኢየሱስ ምንድነው ያለው እኔ ያለው አሸንፌያለሁ ምን ማለት ነው ፋይት አድርጌ ድል አድርጌያለሁ እኮ ክሮስ ድረስ መጥቻ አሸንፈ እና አሸንፌያለሁ ነው በአባቴ ዙፋን ላይ ተቀምጫለሁ እና ያሸነፈ ከኔ ጋር እዚህ ዙፋን ላይ ይቀመጣል እኮ ነው ያለው ምን ማለት ነው የአባቴ ዙፋን ላይ ተቀምጫለሁ ካሸነፍከው ከኔ ጋር ነው የምትቀመጣው የት ዙፋን ላይ አጠገቤ እግሬ ስራ አይደለም ማለት ዙፋን ላይ ያሸነፈ እዚህ ጋር ነው የሚሆነው አይደል እኔ የተቀመጥኩበት ዙፋን ላይ አብሮኝ ይቀመጣል እኔ አይደለም ይሄው ጥቅሱ ነው ያለው ክብር ለኢየሱስ ይሁን እሱን እያሰባችሁ ታገሱ እሱን እያሰባችሁ ጨክኑ እሱን እያሰባችሁ መናቅ ያለባችሁ ነገር ናቁ ክርስትና ታዲያ አፍተሮል ምንድነው ትርጉሙ ይሄንን ዓለም እምንንቅበት ጉልበት እኮ ዘላለሙን እኮ ማሰመቻል እሱ ነው አይደል ልዩነቱ ሳይዝ እኮ አይጨምርም ክርስቲያን ስትሆን አኪሎ አይጨምርም እንደውም ትቀሳለህ ጾም ታበዛለህ እንደውም ክርስቲያን ስትሆን ሞር ደከም ልትል ትችላለህ የውስጡን ለማበረታታት ብለ የላኛውን ታጎሳቁለዋለህ እያወራ ያለቱን ግልጽ ነው አይደል በጾም ጸሎት በመንፈሳዊነት ራስን በማማጣን ምናምን ስትኖሩ ማለት ነው እንጂ ነው ሞናርኪዝም አይደለም እያወራ ያለው በህቱና ምናምን እያወራው አይደል ግን ሞር ስብስብ ነገር ትላለህ ራስን ወደ መግዛት ትመጣለህ ዲሲፕሊን ይቀየራል ስለዚህ አሁን እዚህ ደጅ ላይ የሚታይ አይደለም በህይወትና በኑሮ የሚገለጥ በአቋም የሚገለጥ ነው በምትከተለው የህይወት ስርዓት ይገለጣል ጌታ ኢየሱስ ያለው ለቢያልክ ተኩስ ምናምን አልሆንክልኝም በጣም በራድ ወይ እንትን አይደለም መሃል ሆነህብኛ አስቸገርከኝ ሲል እኮ ስራ ነው ያለው ስራ ነው ላይፍ ስታይል የሚከተለው የህይወት ስርዓት ክርስቲያን መሆናችሁ ያስታውቅ እስቲ አሜን በሉ ነው አይደለም አትባሉ ነው ወይንም አይደለም ለምን መሰላችሁ እቺ ቸርች የሰበሰበችው ነገር አያድናትም ኢየሱስ ነገራት ባለጠጋ ነኝ ትላለህ አንዳች አያስፈልገኝም ትላለህ አለና ነገራቸው ኦፍ ኮርስ ባለጠጋ አይደላችሁም አይደለም ያለው እነሱ የሚወሩ ስለምንድን ነው ስለ ደጅ ብልጽግና ኢየሱስስ ስለ ውስጥ ነው የሚወሩ እኔ ምን ያረግልኛል አላቸው ከላይ የምትለብሰው ምን ያረግልኛል እኔ ምን ያረግልኛል ከላይ የምትኳለው ነገር እኔ ከውስጡ ጋር ነው ጉዳይ ስጋ አዘነጥከው አላዘነጥከው ምንም ማረከው አላረከው ቀኑ ነው የሚጠበቀው አርጅቶ ይፈርሳል ዘላለም አይቀጥልም ዘላለም የሚቀጥለው ቦርናጊን የሆነው ሰውነት ነው
እኔ ጉዳዬ ከሱ ጋር ነው። አካሄዳችሁ ላይ በጣም ሲሪየሱ፣ የህይወት አቋማችሁ ላይ በጣም ሲሪየሱ። መተው ያለባችሁ ነገር መተው በጣም ፔንፉል ነው፣ ቀላል አይደለም። ብልጽግናን የሚያክል ነገር ተሸከማችኋል፣ ምንም የለሽም ማለት ደግመው አያዩን አንፈልግም ነው የሚሉ። መልእክቴ በቃ ይሄ ነው። መሀል ላይ አቱን። ይሄንን የሚናገረው ማን ነው? አሜን የሆነው ታማኝና እውነተኛ ነው። አንደኛ ታማኝ ነው፣ ቀጥሎስ እውነተኛ ነው። እውነተኛ ነው ማለት ትርጉሙ ምን ማለት ነው? እውነት የሚያወራ ማለት ብቻ አይደለም ትርጉሙ፣ ጄኒዩን ነው። ሲነግርህ ምንም ኢንቴንሽን የለውም። አንዳንድ ሰው እውነት እየነገረ ግን ሌላ ኢንቴንሽን ሊኖረው ይችላል። ኢየሱስ ሲነግርህ ልቡም ያው ነው፣ ውስጡም ውጩም ተመሳሳይ። ታማኝ ነው፣ ቀጥሎ እውነተኛ የሆነው። ከዛ ቀጥሎ ደግሞ የእግዚአብሔር ፍጥረት ሁሉ ምንጭ ነው። ምን ማለት? ያስገኘ እሱ ነው። ለፈጠረህ አጀንዳ ነው እየጠራህ ያለው። ፈጣሪ ነው። ካንተ ዕውቀት አይበደርም። አንተ አታውሰውም፣ አትመክረውም። ቁጭ አድርገህ እሱ ነው የሚመክረህ፣ እሱ ነው መንገድ የሚያሳይህ። የህይወት ባለቤት ነው፣ ምንጭ ነው፣ መገኛህ ነው። እሱ ያለው ብቻ ነው ትክክል። በእርሱ ላይ አንዳች አንጨምርም። የእሱ ነው ትክክል። የእግዚአብሔር ቃል ለምንድን ነው ምንም አይነት ስህተት አልባ ነው የምንለው? ከእሱ አፍ የወጣ ስለሆነ ነው፣ የእሱ ስለሆነ ነው። የእኛስ ይታረማል፣ የጊዜ ጉዳይ ነው። ዛሬ በጣም ያስደነቀን ጠፈረ ሳይንስ ነገ በሚመጡ በጣም እሳት የላሱ ሳይንቲስቶች ያረጅባል እጅ ላይ። ይሄ መጽሐፍ 2000 ዓመቱ ነው። the oldest book ነው፣ the latest news ነው። እድሜ ጠገብ መጽሐፍ ነው። አሁንም ግን መልእክት ያለን እዚህ ውስጥ ነው። ለምን? የእግዚአብሔር ቃል ነው፣ ስታንዳርድ ነው፣ አያረጅም። እስቲ አሜን በሉ። አሜን። በቃ ምንጭ ነው እሱ፣ አይዋስህም። ሲነግርህ የመጨረሻው ነው የሚነግርህ። እንደዚህ እንዳትሆኑ አላት የሎዶቅያን ቤተክርስቲያን። አሁን እኛ እንደዚህ እኮ ላንሆን እኮ እንችላለን። እንዳትሆኑ ነው ምክሩ እኮ፣ እንዳትሆኑ ነው። እንደዚህ አይነት ካራክተሮች እንዳላገኝ፣ ሲብተሙ እንዳይኖር፣ ምልክቱ እንዳይኖር፣ ለብ እንዳትሉብኝ፣ ንደዱ። መጽሐፍ ቅዱስ ጥናት ለምንድን ነው የተጀመረው? ለምንድን ነው በሳምንት 2 ቀን ጾም ጸሎት የተጀመረው? ለምንድን ነው በተገናኘን ቁጥር የምንጨቃጨቀው? እንዳይበርድ እኮ ነው፣ እንዳይበርድ እኮ ነው። ኬርለስ ለምንድን ነው የማትሆነው? ኮንግሪጌሽን ብቻ ተሰብስቦ ቻው መባባል እኮ ቀላል ነው። ተገናኝቶ ህይወት መስራት ነው ከባድ። እሳቱ እንዳይጠፋ ነው ቶሎ ቶሎ እንገናኝ እምንላችሁ። መጽሐፍ ቅዱስ ጥናት ተያዙ፣ ካልተያዛችሁና ሞር ኮስት ያደርገኛል። እኔን ባይዘው ማጥናት፣ መቀመጥ፣ መጸለይ፣ መንበርከክ በጣም እኮ ነው የሚያለፋው። ግን ሰው ይለወጣል፣ ሰው ግን ይድናል። እናንተ የፋሚሊ ታይማችሁን፣ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን፣ ያላችሁ ነገር በሙሉ ኢንቨስት አድርጋችሁ ጥልቅልቅ ብላችሁ ቸርች መታችሁ ቁጭ ስትሉ በጣም እኮ ነው ኮስት የሚያደርጋችሁ። ግን ለምን እንደምታደርጉት? እሳት ለመጠበቅ፣ የጋራ ሙቀት ለመጠበቅ። እስቲ አሜን በሉ። ኢየሱስ የሚወደው አይነት ክርስቲያን ለመሆን፣ እውነተኛ የኢየሱስ አይነት ደቀ መዝሙር ለመሆን ኑ ሲባል አሁን ቸርች እኔ እና እናንተ በጣም ከአቅም በላይ እንደውም ከአቅም በላይ ናችሁ። በጣም ነው የምትመጡት። አንዳንድ ሰው ና ሲባል የሚያመው ሰው አለ። ምንድነው የሚጨቀጭቁኝ? ሰማይ ነው የምንመሰጋገን፣ መሬት ምንም ነዘነዝከኝ ሊልህ ይችላል። ደጋግመህ ስትደውልለት ብራዘርና አንዴ ነካኝ እስኪ ነካ ነው። ሲነካስ እሱ ነው የሚደውልልህ። አትድከሙ አጠገባቸው ያለው ሰው በመፈለግ አትድከሙ፣ የወደቀ በማንሳት አትድከሙ። በፍጹም አትቀዝቅዙ። ተነስ ና እንጸልይ። ምን አነበብክ? እናጥና። ህይወት ጥሩ ነው? ቅድስና እንዴት ነው? አካሄድ እንዴት ነው? አቋምን ቀየርክ ወይስ እንደ ድሮ ኢየሱስ እያልክ ነው? እውነቴን ነው የምነግራችሁ። ይሄ አጭር ጊዜ ነው። ይሄን ቶሎ ቶሎ እያሳሰብን እንቀጥላለን። እዛ ስንሄድስ ዘላለም በበጉ ብርሃን ፊት ቆመን አመሰግናለሁ እንኳን ይህንን እውነት ነገርከኝ እየተባባልን እንቀጥላለን። ሰማይ ይታየኛል፣ ዘላለም ይሄ ጉባኤ ይታየኛል።
ለአንድ ለ40 ደቂቃ ፐርፎርም የምናደርገው ነገር አይደለም። ይሄ ጉባኤ አብረን ነው የምንኖረው። ገና እንቀጥላለን። ገና ሰማይ እንቀጥላለን። ኢየሱስ ክርስቶስ ጌታ። ከዛ የሚቀጥለው እንግዲህ ለብ ያልክ ምናምን ሆነብኛል ካለ በኋላ ቀጥሎ ደግሞ ይላል አይደል? እናንበበው ቁጥር 17 ሀብታም ነኝ ባለጠጋ ነኝ አንዳች አያስፈልገኝ። ምን ማለት መሰላችሁ? ሀብታም ነኝ ባለጠጋ ነኝ ይልና ከዛስ አንዳች አያስፈልገኝ። ምን አይነት ቸርች ነው? አንተ አትሊስት ስትጸልይ እርዳን አይባልም እንዴ? ሲጸልዩ እኮ ነው ታውቃለህ። ሀብታም ነን ባለጸጋም ነን ከዛስ ምንም አንፈልግም እሚል ቸርች ምን ትሰራለህ? ቸርች እኮ የመጣነው ለምንድን ነው? ልንለምን። ለምን? እግዚአብሔር ሁሌ ይበልጠናል። እግዚአብሔር እኩያችን ቢሆን አንድ ሰው ቸርች አይበል። አንድ የእግዚአብሔር እኩያ ብናገኝ አንመጣም። እሱስ ደግሞ ፈጣሪያችን አይደል? ያቀናል። ስንመጣ ሁሉንም አይመልስም። ትንሽ ይመልስና ለሚቀጥለው ሰኞ ትመጣል። ሰኞ ደግሞ ትንሽ ይመልስላል። ከዛ ሮብ በዕብራውያን ደግሞ ከተመለሰ ከዛ ጾም ጸሎት በኋላ ላይ ማን እንደሆነ ሲገባን እግዚአብሔር በመስጠትና በመቀበል እናቆማለን። ስለምፈልግህ ነው የምመጣው ስትሉት ምድርን ይሰጣቸዋል። ለምን? ይዞ እንደማይሄድ ያውቃል። እቺ ቸርች እኮ ይኸውላችሁ ሀብታም ነኝ ትላለች። ኦፍ ኮርስ ሀብታም ናቸው። ባይዘው በሚታየው ነገር ሀብታም ብቻ አይደለም እኮ የሚሉት። ከዛ ባለጠጋ የሚል ደግሞ ይጠቀማሉ። ታውቃለህ? ሀብታም ብቻ ሰ ባለጠጋ ጠለቅ ያለ ሀብታም ወደ ውስጥ የገባ ሀብታም ባለጠጋ ነኝ ይሉና ሀብታምና ባለጠጋ ነኝ ራሱ እኮ ፕራይድ ነው። ፕራይዱን ክላይማክስ ላይ የሚደርሰው አንዳች አያስፈልገን። ኢየሱስን አስወጡት። ታውቃለህ? ከቸርች ባለቤቱን በደም የመሰረተውን ሕይወት የሰጣቸውን ኢየሱስ ወጣ ከቤቱ። በደጅ ቆሜ አንኳኳለሁ ያለው እኮ ይህችን ቸርች ነው። ደጅ ነኝ፣ ውጭ አረጋችሁኝ። ቤቱን በጣም በብዙ በሚመስል ነገር ሞልታችሁታል። አዎ ይመስላል መንፈሳዊ ነገር። አዎ የለውም እኮ ነው። ሩቅ ምስራቅ ጃፓን የሚኖር ሰውዬና እዚህ ያለ ነው። እኛ እኮ አንድ እኮ ነው የዘላለም ሕይወቱ። አንድ አይነት አይደለም፣ አንድ ነው ሕይወቱ። አንድ ነው አካሉ። 10 አካል ተገጣጥመው አይደለም፣ የተለያዩ አካል ክፍሎች ተገጣጥመው አንድ አካል። እጅ ሌላ ሕይወት ነው እንዲህ ያለው። ከዚህ የሚመነጭ ሁሉም አንድ ሕይወት ነው የሚወስዱት። ኦርጋኒዝሙ ነው በጌታ ያረገን። ኦርጋናይዜሽኑ አይደለም። ኦርጋናይዜሽኑ መሬት ላይ እስካለን ድረስ ለአሰራር በጣም ንጹህ እንድንሆን ያረገናል፣ ክሊር እንድንሆን። ኦርጋኒዝሙ ግን ሕይወት ነው። ስለዚህ እቺ ቸርቻው ሃይሊ ስትራክቸርድ ናት፣ በጣም የተቀናጀች ናት፣ ኤቭሪባዲ የሚቀናባት ናት። ኢየሱስን ግን አስወጥተዋለች። ኢየሱስ ርዕስ አይደለም። ሁልጊዜ ርዕሳቸው በጣም ትምክት ነው። ዴዝኒል እምሌ ለመሞት የተጠጋ ሰው ነው የምትሆነው። ካሉት ቸርቾች መካከል አንተ በዚህ የሚያክል ምክንያት እኮ አይደለም። ኤፌሶን ቸርች ቴዎሎጂካሊ በጣም ስትሮንግ የሆነ ቸርች፣ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ለይታ አውቀሃል ምና የተባለ ቸርች፣ በጣም የምትደነቅ ቸርች። አንድ ነገር ግን አጥቼብሻለሁ። ምን? የቀደመውን ፍቅርህን። ፍቅር ሁለትዮሽ ነው፣ ለእግዚአብሔርና ለሰው ነው። ፍቅር ለእግዚአብሔርም ነው። ቀጥሎ አጥ የለም አለ። ከዛስ መቅረዝ ነው ወስዷል። አሁን መሄድ ነው። ኤፌሶን ሎካል ክርስቲያን አታገኝ። መቅረዝ እኮ ተወስዶ እኮ ነው። ጳውሎስን የሚያክል ሰው ተክሎ 3 ዓመት ያስተማራት ቸርች፣ ዮሐንስንና ፊልጶስን የሚያካክል ግዙፍ ሰው እየገባ ሜምበር የነበረባት ቸርች። ሎካሊ ቸርቿ መቅረዟ ተወሰደ። ዳርክ ነው። እዩት አሁን እቺን ቸርች። ሀብታም ነኝ ባለጠጋ ነኝ አንዳች አያስፈልገኝ ማለት ያላንተ እንኖራለን አሉት ኢየሱስን። አሁን የሰለጠነው ዓለም እኮ እንደዛ እኮ ይባላል። እግዚአብሔር አለ ስል ይኖራል አላቅ። እሱም እዛው ባለበት ይኑር። ያዚ ራሳችን በቂ ንብረት እንመላለስ ቢል አሁን እግዚአብሔር እሺ በቃ ራሳችን እኛ ለራሳችን በቂ ነው ሲሉ እሺ በቃ እንደ ምን ችግር የለውም ንብረት እንመላለስ። ንብረቴ
ምንም ከእግዚአብሔር የምንቀበለው የለም አይደል? አሁን ከእግዚአብሔር የኔ ንብረት የምትሉት አለ እንዴ? ሰማይ የለም። የላክናቸው የጸሎት ርዕሶች ናቸው። ሌላ ምን ልካችሁ ታውቃለህ? የጸሎት ርዕስ ነው ምን ልከውኛ? ምንም ጥሬ ዕቃ ልከን አናውቅም። እግዚአብሔርስ ምን ያላከው ነገር አለ እንዴ? እንመላለስ ቢል እግዚአብሔር አፈሩ የማን ነው? እኛ እኮ ራሳችንን በጣም የተለየ ስለምናደርግ እንጂ ከምድር አፈር ሰራው ነው የሚለው መጽሐፍ ቅዱስ። ሰውን ከምድር አፈር አበጀው ነው ማለት ነው። እኔ አይደለም መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 አንብብ። አፈሩ ከየት ነው የመጣው? ምድር ብሎ ከጠራው መሬት። ምድር ያለው ማን ነው? እፍ ያለው ማን ነው? አዋቅሮ ሰው ያረገን ማለት ነው። እንዴ አቀናጅቶ እኮ ነው ያቆመን። ቢገነጣጥለው ያላንተ መኖር እንችላለን አለች። ያለው እኮ ኖርማል ሰው አይደለም። ቤተ ክርስቲያን ቦርን አጌን ክርስቲያን ኢየሱስ በደሙ የመሰረተበት ቸርች ውስጥ ቆሞ ያላንተ እንችላለን አሉት። ጌታ ኢየሱስ ክርስቶስ መጥቶ ሀብታም ባለጠጋ አንዳችን ማያስፈልገን ያላንተ በራሳችን መቆም የምንችል ሲሉ ከተማይቱ በጢባሪዮስ ቄሳር ዘመን በመሬት መንቀጥቀጥ ተመታ ነበር እና መሬት መንቀጥቀጡ አፈራርሶታል ከተማዋን። እና ጢባሪዮስ ቄሳር ላግዝሽ አላት ከተማዋን። አንፈልግም ብለው ራሳቸው ሪቢውል ታረጉት ከተማዋን። አንፈልግም እርዳታ የከተማው ባህሪ ነው። ቸርች ገባ። አይ ጢባሪዮስ ቄሳር መሰላቸው ኢየሱስ። ጢባሪዮስ ቄሳር ገንዘብ ነው የሚሰጠው፣ ኢየሱስ ህይወት ነው የሰጠው። እስቲ አሜን በሏ። ጢባሪዮስ ቄሳር ህንጻውን መገንቢያ ልስጥን ሲል አንፈልግም እኛ ራሳችንን እንሰራዋለን ባክህ ብለው ታለንትድ ናቸው፣ ፕሮፌሽናልስ ናቸው፣ አቅም አላቸው። ገረቡት ከተማውን። ባይዘው እንደ አዲስ ነው የሰሯት። በጣም ውብ አድርገው ነው የሰሯት። ቸርች መጣ። አንፈልግም አሉት ኢየሱስን። ያለኔ አዎ አይ ቢልዲንግ አይደለም ስትራክቸር የምታደርገው ህይወት ነው። ያላንተ እንችላለን የሚል እግዚአብሔር እንደዚህ አይነቱን ነገር ከዘመናችን ላይ ይስበረው፣ ከቤተ ክርስቲያን ላይ ይስበረው። ፕራይድ በጣም እንደ ትዕቢት አይነት ምንም አይነት ኃጢአት ታውቃላችሁ አይደል? እግዚአብሔር ይታገሳል። ትዕቢት ግን ኢንስታንት ነው ቅጣቱ ራሱ። ትዕቢተኞችን ብሎ ምንድነው የሚለው? ማንም ይቃወሙ? ትዕቢተኛውን እግዚአብሔር ይቃወመዋል ይላል። ለትሑታን ጸጋ ይሰጣል። ትዕቢተኛው ጋር ትዕቢተኛውን ሰይጣን ይቃወመዋል ነው እንደሚለው። ሰይጣን ምን መሰለ የሚያደርገው? ትዕቢተኛ ነው የሚያደርገው ሰይጣን። ከዛ ሲቀጣስ ዳር ቆሞ ነው የሚያይ። ሰይጣን አይደለም የሚቀጣ፣ እግዚአብሔር ራሱ እንዴት እንደሚቀጣ እግዚአብሔር ይቀጣዋል። ከዛ እንዲህ ነን ሲሉ ጌታ ኢየሱስ መጣና አይደላችሁም የሆናችሁትን እኔ ልንገራችኋል። እኛ ባለጠጋ ሀብታም ምንም የማያስፈልግ ኖ ኖ ኖ ኖ እኔ ነኝ የምነግርህ። ስሙ ኢየሱስ ሎዶቅያ ቸርችን ያላትን ትንሽ ከባድ ነው። በቁጥር 17 ምንድነው የሚለው? መጀመሪያ ጎስቋላ ደከም ያለ ማለት አይደለም። ጎስቋላ ጠለቅ ብሎ የደከመ ምስቅልቅል ያለ ጎስቋላ። ከዛስ ምስኪን፣ ምንም ዘካ መቆም የማትችል ያለ እኔ ምስኪን። አሁን ሰው ምስኪን ካላስብ ከዛስ ድሃ አላቸው። ከዛስ እውር። ዮሐንስ አይደለም ኢየሱስ ነው እያለ ያለው። ከዛስ የተራቆትክ መሆንህን ምን አትልም አታውቅም። ቢያቁ ሀብታም ነኝ አይሉ አላወቅም። ልንገርህ አትሊስት ሰው ሲያቅ ነው ንስሐ የሚገባው። ሲያቅ ነው ልቡ የሚሸነፈው። እግዚአብሔር ከዚህም ይጠብቃል። ከትምክቱ ብቻ ሳይሆን አንዳንዴ በእግዚአብሔር አይን ፊት የሆነውን ካላወቀን ባይዘወይ አሁን ይሄንን ድካሙን ውድቀቱን ብቻ ሳይሆን
በጸጋ እንደሞላን ምህረት እንዳደረገልን ሁሌ እንደሚደግፈን አጠገባችን እንደሚቆምም ካላወቅን እሱንም አለማወቅ በጣም በሰይጣን ክስ ሲቃይ ውስጥ ነው የሚያስቀምጠን። አለማወቅ በጣም ከባድ ነገር። እቺ ቸርች ግን አንተ እንደዚህ ነህ አታቅም አላቸውና እኔ አለ ልስጥህ አሁን ባለጠጋ አላረግህ አላቸው። ባለጠጋ ነኝ ሀብታ አይደለም አንተ ማለት ብሎ ደሃነ የተራቆትክነ ማየት አትችልም ምናምን አለና በቃ እኔ ልስጥህ ና የልምጣ እኔ ጋር ናና ግዛ። አሁን ይሄም አሁን ናና ግዛ ማለት ከተማይቱ በጣም የንግድ ከተማ ስለሆነች እንትን ያውቃሉ ታውቃለህ፣ ትራንዛክት ያደርጋሉ ገንዘብ በጣም እና መሸጥና መግዛት ያውቃሉ። ና ግዛኝ አለ ኢየሱስ። እዛ ስትገበያዩ አይደለም የምትሉት አላቸው። ና ከኔ ግዛ። ምን እንግዛ አሉት። ኢየሱስ ልብስ አቅራቢ ሆነ። ቸርቿ ቴክስታይል ኢንዱስትሪ ያላትን ከተማ ራቆታችሁ ናችሁ እኔ ልብስ ልስጣችሁ አለና ቁጥር 18 ስለዚህ ሀብታም እንድትሆን ሀብታም ነኝ ሲል ደሃነ አላቸው። ድሆች ነን አሉ። አዎ ታዲያ ሲሉ ሀብታም እንድትሆኑ እግዚአብሔር ሲያይ ባለጠጋ እንዲል ጎናቸው እርሱ በእግዚአብሔር አይን ፊት ባለጠጋ ሆኑ በሉት። ቅድም ነግራችኋለሁ። መሬት ላይ ስላለው ነገር አይደለም የሚያወራው ኢየሱስ። መሬት ላይ ያለው ነገር እግዚአብሔር ይባርካችሁ፣ ደግሞ ባርኳችኋል፣ ይባርካችሁ። በእውነት በደንብ ይባርካችሁ ጌታ፣ በጣም ይባርካችሁ፣ ያበልጽጋችሁ ጌታ። ግን አሁን እያወራ ያለው ስለ ገንዘቡ አሁን ስላላቸው ገንዘብ ሀብት አይደለም፣ ስለ ውስጥ ነው። እነሱ የደጁን ያወራሉ፣ እሱ ውስጡን ያወራል። ሀብታም እንድትሆን ከኔ ግዛ ይልና ምን እንግዛ ሲሉ ምንድነው የሚለው? ለብልጽግና የቀረበው በእሳት የነጠረ ወርቅ ሪፋይን፣ ዝም ብሎ ወርቅ ሳይሆን በጣም ኳሊቲው የጨመረ ካራቱ ከፍተኛ የሆነ በጣም ዋጋ ሊያወጣ የሚችል ማንም ሲያይ ዋው የሚለውን እኔ አለኝ አለው። በእሳት የተፈተነ ወርቅ አለኝ እኔ ሀብታም ነኝ፣ ናና ግዛኝ። ናና ግዛኝ ማለት ያው ለከተማው ባለው አይነት መንገድ አቀረበው እንጂ እኛ ከእግዚአብሔር እንትን ሰተን እንትን የምንቀበለው ነገር አይደለም። ግዛ አንተ ግን ለምደሃል፣ ስለዚህ ና ከኔ ውሰድ፣ በነፃ ነው እኔ የምሰጥህ። ልምከርህ ከኔ እንድገዛ ምክር ነው። ወርቅ የአንድ ሀገር ሀብት የሚለካው ባለው የወርቅ ክምችት ነው። አንድ ሀገር በጣም ሀብታም ነው የምትሉት ከረንሲውን የሚጨምረው ያለው የወርቅ ክምችት ምን ያህል ወርቅ አለው። ሪፋይን የተደረገ የተከማቸ ወርቅ ካለ ሀብታም ነው። ስለዚህ ሀብታም እንድትሆን ትፈልጋለህ? አዎ እኔ ሳይ ባለጠጋ ናት ሎዶቅያ እንድላው ከኔ ገዛ ወርቅ። ቀጥሎስ ሀፍረት እንዳይታይ የምትለብሰው ነጭ ልብስ እኔ ልስጥህ። ልብስ አይደለም ያለው ነጭ ልብስ። ኒት ነው ማለት ቅድስና ነው፣ ንጽህና ነው፣ ጽድቅ ነው። እኔ የምቀበለው አይነት የህይወት አካሄድ እንዲኖርህ ና እኔን ለምነኝ፣ እኔን ጠይቀኝ፣ እኔ ልስጥህ ይህንን ህይወት። ያንተ ጽድቅ በእኔ ፊት የመርገም ጨርቅ ነው፣ እኔ ላቀርብ ልብስ። እናና ተንበርክከ ለምነኝ፣ አቅቶኛል፣ እኔ አልችልም፣ አልብሰኝ። ዘንጠናል ስንል ራቁታችሁን ናችሁ ካልከናው አልብሰን በሉኝ፣ እኔ ነጭ ልብስ እሰጥሃለሁ። ሳንቲፊኬሽን፣ ቅድስና፣ ንጽህና፣ ንጹህ ልብስ። አንድ ቃል አለ ትዝ ይላችኋል። ትንቢተ ዘካርያስ ምዕራፍ 3 ካህኑ ዘካርያስ በእግዚአብሔር ፊት ድፋም ልብስ ለብሶ ቆሞ አየሁት የሚል ቃል። ካህን ነው፣ ለዛም ካህን ብቻ አይደለም፣ ታላቁ ሊቀ ካህን። ታላቁ ብሎ ሊቀ ካህን ድፋም ልብስ ለብሶ በእግዚአብሔር ፊት። ሰይጣን አይ ግራውንድ አረገ፣ ሊከስ ገባ። ሰይጣን ሊቀ ካህን እኮ ነው፣ በዛም ታላቅ የተከበረ የዮሴዴቅ ልጅ ቆሞ እያለ በእግዚአብሔር ፊት ቆሞ ሰይጣን ገብቷል። ኢያሱ በእግዚአብሔር ፊት ቆሞ ሰይጣን አለ። ሰይጣን ምን ታረጋለህ አለው እግዚአብሔር። ያለ ሰይጣንን እግዚአብሔር እንዲያለ እግዚአብሔር ይገስጻል። እኔ በእግዚአብሔር ስም ነው የምገስጸው።
እግዚአብሔር ከሱ በላይ ስለሌለ በራሱ ስም ነው የሚገስጽ። እግዚአብሔር ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። ይህ ከሳት የተነጠቀ ትንታግ አይደለም እንዴ ያለና ሰይጣንን አባረረው አይደል? ይሄ ቤተሰብ ጉዳይ ነው መሐላ አትግባ ብሎ ያው ከሰይጣን ጋር ተደርበው አይመታም። አሁን እግዚአብሔር በጣም ስታስቸግረው ለሰይጣን አይሰጥም። እሱ ጆንሶ ነው እንዴ ለሰይጣን የሚሰጥ? ሰይጣንም ታውቃለህ እግዚአብሔር ምታልኝ ብሎ ቢሰጠው አይመታም። አባብሎ ነው የሚያስቀር። እኔም ወዶን ራሴ ነኝ የምቀጣው አለ ኢየሱስ። ራሴ ቀጣዋለሁ። ለምን? እኔ ስቀጣ አባት ነኝ። አባት ልጁን እንደሚቀጣ ነው የምቀጣው። እምቀጣ ልሰብርህ አይደለም፣ ላስተካክል ነው፣ ለማነጽ እቀጣለሁ። ና እምወደውን ዕብራውያን 13 ላይ ያለው ነው። አባት የሚወደው ልጁን ይቀጣል። የሚወደው ልጁን እማትወደው ከሆነ አትቀጣውም፣ እንደፈለገስ ቢሆን። እምትወደው ከሆነ ግን ነገ የተከበረ ሰው እንዲሆን እድፋሙን ልብስ አውልቆለታል፣ ንጹህ ልብስ አለብሱታል፣ ንጹህ ጥምጥም በራሱ ላይ አድርጓል፣ ነጭ ልብስ አለበሱት ይላል። ክብር ለኢየሱስ ይሁን። ንጹህ ልብስ አንድ ቃል አለ፣ በጣም ትንሽ የሚጋጭ የሚመስል ቃል እዚሁ ራእይ ላይ ልብሳቸውን በደም አጥበው ያነጹ የሚል ቀለም። ደም ቀይ ነው። እንዴት ነው የሚነጣው? በደም ያነጹ ይልና ነጭ ልብስ፣ ልብሳቸውን በደም አጥበው ነጭ የለበሱ ይላል። በደም ታጥበው የሚነጻ ልብስ፣ በክርስቶስ ደም ተቀድሶ የሚኖር ህይወት ማለት ነው። እስቲ አሜን በሏ። ይሄንን ነው የሚያወራው። እና ልብስ ልስጥህ አንተ ሰርታ አታመጣው። ሰልፍ ፕራይድ ኖሮ ገና ፕራይዱ ራሱ ያስቀጣሃል። እና ለምነኝ ራቁትነትን መሸፈኝ ያለውና ነጭ ልብስ፣ ሰው ሁሉ ከሩቅ የሚያየው የጽድቅ አቋም። እስቲ አሜን በሏ። ማንም ሲያይ ገና ያውቃል። እንዲህ ሲያይ አይደራደርም እሱ። አይደራደርም። ልብሱን አታየውም። ራቁትን ሰው ሁሉ በቃ እንደው እንዳያፍር ባንተ ልስጥ ነጭ ልብስ። የመጨረሻ እውር ነህ ስላላቸው እነሱስ እንደዚህ ነው ቦግ ያለ አይና የተታቃለ ይባባላል። አይታ እንዴት የተንሻፈፈ ጽሑፍ አነባለሁ ሲሉ ጌታ ኢየሱስ መጣና መጽሐፉ ነው ያለው። በእውነት እውር ኦፌንድድ ነው። በጣም እያየን ነው ሲል ሰው እውር ቢባል ጠብ ነው፣ ቀጥታ ጠብ ነው። የታወርክ ነህ ሲላቸው ቸርቿስ እሺ ምን እናድርግ ሲሉ አይን በደንብ እንዲያይ ኩል ከኔ ግዛ። እይታን ማስተካከያ ቅዱስ ቃሌ ልስጥህ። እንደ ቅዱስ ቃሌ ነገሮችን እንድታይ፣ እኔ በማይበት መንገድ እንድታይ፣ እኔ የምወደውን እንድትወድ፣ እኔ የምጠላውን እንድጠላ አይንህ ነው ማሳመሪያ ልስጥህ። እኔ አንተ ስታየው የማይጠቅምህን ነው የምታየው። አንተ መሞቻህን ነው የምታየው። እኔ ልስጥህ። ስትኳላው ከኔ ኩል ገዝተህ ከተኳልክና ካያው እንደኔ ታያለህ። እማልከብርበትን ትጠላዋለህ። አልፈልግም ትላለህ። መመዘኛ ይስተካከላል። መጽሐፍ ቅዱሳችን ላይ በሰው ታሪክ የመጀመሪያ ታሪክ የሆነው መጽሐፍ ቅዱስ ላይ በፍጥረት የመጀመሪያ ታሪክ የሆነው የአዳምና ሔዋን ታሪክ ላይ ሰይጣን እኮ መጥቶ አንዱ ኮራፕት ያደረገው እይታ ለሔዋን ምን ብሏት ነው ሄደው ከዚያም በላም እንዳብሉ ተብለናል አለ። ለምን? እግዚአብሔር ይሄንንማ ከበላችሁ ትሞታላችሁ ብሎናል ስትለው አረ እንደሱ እንዳትሆኑ ብሎ ነው አለ። እንደሱ ትሆናላችሁ ከበላችሁማ። ሰይጣን አይ ቲንክ የመጀመሪያ ቀን እግዚአብሔር ይገስጽህ ብላ ተቃውሞ፣ በጣም አይለኝ የተቃውሞ ጸሎት ጸልያ ሸኘችው። በሚቀጥለው ቀን ስትመጣ አንዱ የተበላሸው አይኗል ስታየው አይደል የሚለው ሲያዩት ያምራል አለች። እግዚአብሔር ሞት አለበት ብሏት ሞት አለበት ያለችውን ዛፍ ሲያዩት ያምራል። እንደ እግዚአብሔር ማየት ስላልቻለች ነው ሰዳ ቀጠፈችው፣ በላች። አዳም በላ። ሰው ከኤደን ገነት ተባረረ። ኮራፕት የተደረገው ይሄኛ ነው። ጌታ ኢየሱስ መጥቶ ለቸርቹ የመከራት ኩል ግዙኝ። ለምን? እኔ እንደማየው እንድታዩ። እይታ ከተወሰደ
አረማመድህ፣ አቋምህ፣ እንቅስቃሴ፣ ፍላጎት፣ የምታደርገው ነገር በሙሉ እዛ ውስጥ ነው የሚወድቀው። ክብር ለኢየሱስ። ከጌታ ከኢየሱስ ክርስቶስ ውጪ መፍትሄ የለንም። ከጌታ ከኢየሱስ ክርስቶስ ውጪ ገንዘባችን ማምለጫ መሆን አይችልም። ዕውቀታችን ማምለጫ መሆን አይችልም። ዘራችን ማምለጫ መሆን አይችልም። እምንደረድራቸው የትምህርት ዲግሪዎቻችን ማምለጫ መሆን አይችሉም በፍጹም። በጣም ጥሩ ናቸው፣ በጣም በጎ ናቸው፣ በራሳቸው ክፋት የለባቸውም ነገሮቹ። ግን የዘላለም ሕይወት መዳኛው ግን ጌታ ኢየሱስ ክርስቶስ ብቻ ነው። ይኸው ያቀረበው ራሱን ነው። ከኔ ግዙ አለ። እኛ አለን ሲሉት እሱማ ዓይንህን እውር አድርጎታል። እሱማ ሊሸፍን አልቻለም ራቁትህን። እሱማ ባለጠጋ ሊያስብል አልቻለም ድሃ ነህ፣ ምንም የሌለ ምስኪን ነህ። እንደውም ና ከኔ ወርቅ ግዛ፣ የዘላለም ሕይወት ልስጥ፣ ቫልዩ ዋጋህን ልጨምረው፣ በጣም ውድ ላርግ፣ ክቡር ላርግ፣ ሳይ በጣም የተከበረ ነው ልበልህ። ና ልስጥህ፣ እኔ ሕይወት በነፃ ልስጥህ፣ ልምከርህ፣ ና ከኔ ግዛ። ራቁትና ነጭ ልብስ ላለብስ የንጽህና ሕይወት የኔ ልስጥ ላንተ። አባቴ የሚቀበለው የቅድስና ሕይወት ልስጥ። ያንተ ጽድቅ እንኳን በኔ ፊት አጠገብ ባለ ሰው ፊት ሊያቆም አይችልም። በአባቴ ፊት ለዘላለም ብትቆምበት ንጹህ ልብስ ልስጥ። ያላንተ አይቻልም፣ ያለ ኢየሱስ አይሆንም። ከዛ መጣና ለቸርቿ እንደዚህ አላት፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ። አይገርምም? ሲለምን ራሱ ቤት ሲለምን፣ ቤቱ እኮ እሱ ነው። እሱ እኮ መስራች። እኛ እኮ እንግዳ ነን። እባክና ብያለምነውም እሱ ባለቤት ነው። እኔ ነኝ ከደጅ የመጣሁት። ኑ ተብለን የገባነው እኛ ነን። እሱማ መስራች ነው፣ ባለቤት ነው፣ በደሙ ነው የሰራው። እና እሱን ደጅ ነው። ማነው ሲሉ ቸርች እኔ ነኝ አለ ኢየሱስ። ማንም ከእናንተ መሃል ድምፄን ቢሰማ ደጁን ቢከፍትልኝ ወደ ቤቱ ገብቼ አብሬው እበላለሁ፣ እሱም ከኔ ጋር ሕይወት ይካፈላል፣ ከኔ ጋር ይኖራል። እኔና እሱ አብረን እንደውም ራት ይበላል ነው የሚለው አንደኛው ትርጉም። የፍቅር ግብዣ ነው። ከኔ ጋር አብሮ ይኑር፣ እባካችሁ አስገቡኝ አለ። እባክ እየለመነ ነው ኢየሱስ ቆሞ። ለዚህ ጥሪ ዛሬ ምላሽ መስጠት አለብን እንደ ኖረ ክርስቲያን።